ከመጽሐፍ ቅዱስ ከትንቢተ ኢሳይያስ ምዕራፍ 52ን ከቁጥር 13 ጀምሮ ያለውን ወንድሜ ሳሚን ሁሴንን ወደዚህ ጋብዘዋለሁ። ከሱ ጋር ደግሞ እናነባለን። ትንቢተ ኢሳይያስ ምዕራፍ 52 ከቁጥር 13 እስከ 15 እንደዚህ ይላል። እነሆ ባሪያዬ በማስተዋል ያደርጋል፣ ይከብራል፣ ከፍ ከፍም ይላል፣ እጅግ ታላቅም ይሆናል። ፊቱ ከሰዎች ሁሉ ይልቅ መልኩም ከሰዎች ልጆች ይልቅ ተጎሳቅሏልና ብዙ ሰዎች ስለ አንተ እንደተደነቁ እንዲሁ ብዙ አሕዛብን ያስደንቃል። ያልተነገረላቸውንም ያያሉና ያልሰሙትንም ያስተውላሉና ነገስታት ስለርሱ አፋቸውን ይዘጋሉ። ምዕራፍ 53 ከቁጥር 1 እስከ 12 እንደዚህ ይላል። የሰማነውን ነገር ማን አምኗል? እግዚአብሔርስ ክንድ ለማን ተገልጧል? በፊቱ እንደ ቡቃያ ከደረቅም መሬት እንደ ሥር አድጓል። መልክና ውበት የለውም፣ ባየነውም ጊዜ እንወደው ዘንድ ደም ግባት የለውም። የተናቀ ከሰውም የተጠላ የሕማም ሰው ደዌንም የሚያውቅ ነው። ሰውም ፊቱን እንደሚሰውርበት የተናቀ ነው፣ እኛም አላከበር ነው። በእውነት ደዌያችንን ተቀበለ፣ ሕመማችንንም ተሸክሟል። እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረም ቆጠር ነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የደህንነታችንም ተግሳጽ በእርሱ ላይ ነበረ፣ በእርሱም ቁስል እኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከእኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ። ተጨነቀ፣ ተሰቃየም፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቾቹም ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። በማስጨነቅና በፍርድ ተወሰደ። ስለ ሕዝቤ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ? ከክፉዎችም ጋር መቃብሩን አደረጉ፣ ከባለጠጎችም ጋር በሞቱ ሆኖን ግፍን አላደረገም ነበር፣ በአፉም ተንኮል አልተገኘበትም ነበር። እግዚአብሔርም በደዌ ያደቀው ዘንድ ፈቀደ። ነፍሱን ስለ ኃጢአት መሥዋዕት ካደረገ በኋላ ዘሩን ያያል፣ ዕድሜውም ይረዝማል፣ የእግዚአብሔርም ፈቃድ በእጁ ይከናወናል። ከነፍሱ ድካም ብርሃን ያያል፣ ደስም ይለዋል። ጻድቅ ባሪያዬም በእውቀቱ ብዙ ሰዎችን ያጸድቃል፣ ኃጢአታቸውንም ይሸከማል። ስለዚህም እርሱ ብዙዎችን ይወርሳል፣ ከኃያላን ጋር ምርኮን ይከፋፈላል። ነፍሱን ለሞት አሳልፎ ሰጥቷልና ከአመፀኞችም ጋር ተቆጥሯልና። እርሱ ግን የብዙ ሰዎችን ኃጢአት ተሸከመ፣ ስለ አመፀኞችም ማለደ። ይህ የእግዚአብሔር ቃል ነው። እንጸልይ። አባት ሆይ እናመሰግንሃለን። ታሪካችን የተቀየረበትን ክፍል አነበብን። የሕይወታችንን ተመን የለካውን ይህንን ክፍል አነበብን። ስለኛ ክርስቶስ የሆነውን አስብን። እያንዳንዱ ቃላት ፍቅር አለባቸው። እያንዳንዱ ቃላት ምህረት አለባቸው። እያንዳንዱ ድርጊቶች ያንተ መልካምነት አለባቸው። የኛ ምንምነት የኛ ኃጢአተኝነት ይህን ያህል አንተን ዋጋ አስከፈለ። ስምህ የተባረከ ይሁን። የቃል ብርሃን በመካከላችን የበራ ይሁን። በዚህ ጉባኤ መካከል ብቸኛ ባለስልጣን ቅዱስ ቃልህ ያንተ ድምጽ ይሁን። ሁላችንም ካንተ ስር ተቀምጠናል። ተናገረን። የኔ እስትንፋስና ቋንቋ ቃላት ሁሉ ይህን የመሲሁን ገድል እንዲተርኩ መንፈስ ይቆጣጠረኝ። ጥበብን አብዛልኝ። በኢየሱስ ክርስቶስ ስም አሜን። እግዚአብሔር ያክብራችሁ። አረፍ በሉ። ይህ የኢሳይያስ መጽሐፍ በጣም የሚደንቅ መጽሐፍ ነው። ከመጽሐፍ ውስጥም ደግሞ ይሄኛው ምዕራፍ ወይም ደግሞ አሁን የተነበበው ዘለግ ያለ ቁጥር ያለው ሐሳብ ብዙ ነገር እንድናስብ የሚያደርግ ነው። አሁን ባለንበት በ21ኛው ክፍለ ዘመን መስቀል እንዳለው ሁኔታ አይደለም የመጀመሪያው ምዕተ ዓመት ላይ የነበረው ትርጉምና ማንነት። ማለትም አሁን መስቀል ማጌጫ ነው። አንዳንዶቻችሁ አንገታችሁ ቢፈተሽ ሐብል አለ አንገታችሁ ላይ። እንደ ፓስተር ምስጌ ደግሞ ልብሰ ተክህኖ ያደረጉ ሰዎች መስቀል አለበት። መዘምራን እንደዛ አድርገዋል። የመጀመሪያው ክፍለ ዘመን ላይ የነበሩ ሰዎች አሁን እኛ እንደምናጌጥበት አይደለም
መስቀልን የሚረዱት። በመስቀል መሞት ደግሞ አሁን ለኛ ትርጉም ሰጥቷል ወይም ደግሞ ብርቅ ሆኗል። በጥንቱ ዓለም በመስቀል መሞት ብርቅ አይደለም። ብዙ ወንጀለኞች ተሰቅለዋል፣ ሮማውያን ገለዋል። የአሁኗ ኢራን የበፊቱ ካልተሳሳትኩ ፐርሺያ የሚባሉት በመስቀል መግደል ወንጀለኞችን በዛ መንገድ መቅጣት የተለመደ ነው። ግን ብዙ ሰዎች እንደሞቱ ይታመናል። እኛ ግን የምናውቀው አንድ በመስቀል ላይ የሞተ ነው። አሜን ትላላችሁ? መስቀሉ ደግሞ የእኛን በደል ተሸክሞበት የሞተበት ነው። እያንዳንዱ በመስቀል ላይ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ውጭ ያሉት በመስቀል ላይ የሞቱ ሰዎች ሞታቸውን ነው የሞቱት። ኢየሱስ ግን ሞታችንን ነው መስቀል ላይ ይዞት የሞተው። ክብር ሁሉ ለጌታ ይሁን። ስለዚህ ትኩረት ሁሉ አይን ሁሉ ይሄንን የመስቀል ጌታ በመስቀል ላይ ራሱን ሰጥቶ ፍቅሩን ገልጦ እኛን ያዳነንን ጌታ እንዲያስብ ፈልጋለሁ። በዚህ ጠዋት ይህ የኢሳይያስ መጽሐፍ መንደርደሪያ ላድርግና ወደ ክፍላችን ወይም ደግሞ ወደ ቴክስታችን እመለሳለሁ። የትንቢተ ኢሳይያስ መጽሐፍ 66 መጽሐፍት ያሉት ነው። ጸሐፊው ኢሳይያስ ነው። አንዳንድ ሰዎች ትንሹ መጽሐፍ ቅዱስ ይሉታል። ከ66ቱም ደግሞ ስለ መሲሁ የሰሉ ትንቢቶችን የተናገረ ነብይ ነው ኢሳይያስ። ኢሳይያስ ባለትዳርና የሁለት ልጆች አባት ነው። የአንዱ ልጁ ስም ያሱብ ይባላል። ያሱብ ማለት ቅሬታ፣ እግዚአብሔር አምላክ እስራኤልን ታላቂቷን እስራኤል ይገነባታል፣ ቅሬታን ያስነሳል ብሎ ተስፋ የሚያደርግ ነብይ ነው ኢሳይያስ። ያን ብቻ ሳይሆን ኢሳይያስ በዚህ በ66 ምዕራፎች ውስጥና በዚህ በአንዱ መጽሐፍ ውስጥ ተንብዮአል፣ ሰብኳል፣ ዘምሯል። ትንቢቶቹ ረቂቅና የሰሉ ትንቢቶች ናቸው። ነብዩ ኢሳይያስ የሰራዊት ጌታ እግዚአብሔር እንዲህ ይላል የሚለውን ቃል በቀጥታ ከእግዚአብሔር የሰማ የተነበየና የተናገረ ነብይ ነው። ያን ብቻ ሳይሆን ኢሳይያስን አንዳንድ ሰዎች ምን ብለው ይጠሩታል? የብሉይ ኪዳኑ ወንጌላዊ። አይታችሁ ከሆነ ዛሬም ያነበብነውን ቴክስት ዮሐንስ ወንጌል ላይ፣ ማቴዎስ ወንጌል ላይ፣ ማርቆስ ላይ የነበረ ያየ እንደነ ጴጥሮስ የነገሩ እማኝ የሚመስል አይነት ረቂቅና የሰላ ትንቢትን የተናገረ ነብይ ነው። ያን ብቻ ሳይሆን ኢሳይያስ በአራት ነገስታት ዘመን የተጋራ ነብይ ነው። በነዛ ነገስታቶች ደግሞ ዝምድናም አለው ተብሎ ይጠረጠራል። የባለጠጋ ልጅ ነው ተብሎ ይታሰባል። በጣም በኢሳይያስ መጽሐፍ ውስጥ ኢሳይያስን ወንጌላዊ የሚያስበለውን ነገር ልንገራችሁ። የመሲሁ የክርስቶስን አወላለድ የተናገረ ነብይ ነው። ሁላችንም የምናውቀው ቃል አለ። አሁን እንደውም በፊታችን የክርስቶስ ልደት መታሰቢያ በዓል አለ። እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል ብሎ ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል ብሎ የተናገረ ነብይ ነው። ይህም ብቻ አይደለም። የመሲሁን ሰው መሆኑን ብቻ ሳይሆን የመሲሁን አገልግሎት የተናገረ የተነበየ ነብይ ነው። ደግፌ ያስኩት አገልጋይ፣ በእርሱ ደስ የሚለኝ ምርጤ ይህ ነው የሚለውን ትንቢት ስለ ክርስቶስ ኢየሱስ የእግዚአብሔር ባሪያነት፣ የእግዚአብሔር አገልጋይነት ዛሬ የምንመለከተው ርዕሳችን የመሲሁ ወይም ደግሞ የሎሌው ስቃይ በሚል ርዕስ ነው የምንመለከተው። የክርስቶስ ኢየሱስን አገልግሎት እነ ማቴዎስ እያጣቀሱ በነብዩ በኢሳይያስ እንዲህ ተብሎ እንደተጻፈ ብለው የመሲሁን አገልግሎት ከሌሎች ነቢያት ከፍ ባለ መንገድ ወይም ደግሞ ግልጽ ባለ ክሊር በሆነ መንገድ የተነበየ ነብይ ነው ኢሳይያስ። ያን ብቻ አይደለም። የክርስቶስ ኢየሱስን የመሲሁን አዳኝነት ወይም ደግሞ እሱ የማዕዘን ራስ ድንጋይ መሆኑን በ28ኛው ምዕራፍ በ16ኛው ቁጥር ላይ ተናግሯል። ይህ ነብዩ ኢሳይያስ ያን ብቻ ሳይሆን የክርስቶስ ኢየሱስን ንግስና በዳዊት ዙፋን ላይ የሚቀመጥ መሆኑ፣ ለመንግስቱ ስፋት ለሰላሙን ፍጻሜ የለውም፣ እስካሁን ጀምሮ እስከ ዘላለም ድረስ መንግስቱ በፍትህ ጽድቅን ይመሰርታል፣ ደግፎ ያዘው ያጸናል ብሎ በዳዊት ዙፋን ላይ ይቀመጣል ብሎ በ9ኛው ምዕራፍ በ7ኛው ቁጥር ላይ ተንብዮአል። ዛሬ የምንመለከተው ደግሞ የክርስቶስ ኢየሱስን የመስቀል ሞቱን ደግሞም
ትንሣኤውን ደግሞ ያ የክርስቶስ ኢየሱስ የሞቱና የትንሣኤውን ውጤት ይናገራል። ስለዚህ ዛሬ የተመለከትናቸውን ከኢሳይያስ መጽሐፍ ከ52ኛው ምዕራፍ ከቁጥር 13 እስከ 53ኛው ምዕራፍ ከቁጥር 1 እስከ 12 ያለውን ስንመለከት 5 ቦታ አንጓውጥተን መሸንሸን እንችላለን። እንዴት ከተባለ እንዲህ ምዕራፍ 52 ከቁጥር 13 እስከ 15 ይህን የእግዚአብሔርን ባሪያ ያስተዋውቀዋል። ነብዩ በነብዩ አንደበት እግዚአብሔር ባሪያውን ያስተዋውቃል። ሁለተኛው ክፍል ደግሞ ምዕራፍ 53 ከቁጥር 1 እስከ 3 እግዚአብሔር በሎሌው ላይ በባሪያው ላይ ያደረገውን ነገር ወይም ደግሞ ምን አይነት ስራ እንደሰራ ይነግረናል። ያን ብቻ ሳይሆን ሶስተኛው በሎሌው ላይ የእግዚአብሔር ፍቃድ ከቁጥር 4 እስከ 6 ያን ያሳየናል። በአራተኛ የምንመለከተው ከቁጥር 7 እስከ 9 እግዚአብሔር ሎሌውን ባሪያውን መሲሁን ምትካዊ ሞቱን ቤዞቱን ይናገራል። በመጨረሻም የዚህ የክርስቶስ ኢየሱስ የመስቀል ሞቱ ውጤቱን። ስለዚህ አብረን ነው የምንቀጥለው እኚህ 5 ሐሳቦችን ለመነጋገር ጌታ ይረዳናል። 4 ሰዓት እንጠቀማለን። ክብር ለጌታ ይሁን። እንዲህ ብሎ ይጀምራል 13ኛው ቁጥር ምዕራፍ 52 ላይ እነሆ ባሪያዬ ይልና በማስተዋል ያደርጋል። ቀጥሎስ ይከብራል፣ ከፍ ከፍም ይላል፣ እጅግም ታላቅ ይሆናል ብሎ ይናገራል። እግዚአብሔር ነው ስለ ባሪያው የሚናገረው። ይሄ ባሪያ ከሌሎች ባሪያዎች ይለያል። ታውቃላችሁ በጥንቱ ዓለም ባሪያ እንደ ሰው አይቆጠርም። ይህንን ባሪያ ግን እግዚአብሔር እንዴት ያስተዋውቋል? እነሆ የሚል እነሆ የአማርኛችን ቋንቋ ውስጥ እነሆ ማለት አክብሮትን የሚገልጥ ቃል ነው። ባሪያ ነው ግን የከበረ ባሪያ። ከሌሎቹ ባሪያዎች ሲደረደር እሱ የከበረ ነው። እንዴት የከበረ ነው? በማስተዋል የሚያደርግ ነው። ሌሎቹ ተነርተው ነው የሚያደርጉት፣ እግዚአብሔር መርቷቸው ነው የሚያደርጉት። ይሄስ በማስተዋል ትዝ ይላችኋል ጌታችን ኢየሱስ ክርስቶስ ከዛች ከሳምራዊ ሴት ጋር ባደረገው ዲያሎግ መካከል የኔ መብል የላከኝን ፈቃድ ማድረግ ነው፣ ማደርገውን ሁሉ ማደርገው ሆነ ብዬ ነው፣ በማስተዋል ነው ማደርገው የሚለውን ቃል ያሳየናል። ያን ብቻ አይደለም፣ ይሄ በማስተዋል ማድረጉ ብቻ ሳይሆን ይከብራል፣ የከበረ ነው። ቀጥሎ የሚጠቀመውን ቃላት ተመልከቱ። ከፍ ከፍም ይላል። ይህ ቃል እግዚአብሔር አምላክን ለማምለክ አክብሮት ለመስጠት አምልኮትን አድናቆትን ለመቸር የሚውል ቋንቋ ነው። ባሪያው ከፍ ከፍ የሚል ነው። እሰይው ፓራዶክስ ነው፣ ተቃርኖ ነው። ባሪያ ብሎ እነሆ የተባለለት ባሪያ ተብሎ ከፍ ከፍ የሚል ያን ብቻ አይደለም፣ እጅግም ታላቅ ይሆናል። በአዲሱ መደበኛ ትርጉም ገናና ይሆናል። ጌታ የተመሰገነ ይሁን። እንዲህ አይነት ከፍታ ላይ ያለ አምላክ ነው ለኛ ቤዛ የሆነው። አንዳንድ ሰዎች ወይም ደግሞ አንዳንድ መጽሐፍ ቅዱስ አጥኚዎች ይሄን ባሪያው ከፍ ከፍ ይላል፣ እጅግም ታላቅ ይሆናል፣ ይከብራል፣ ገናና ይሆናል የሚለውን ሐሳብ ክርስቶስ ኢየሱስ የመጀመሪያውን ከፍ የሚለውን ቃል በመስቀል ላይ መዋሉን ወይም ደግሞ ከምድር ከፍ ማለቱን፣ የሁለተኛውን ከፍታ ትንሣኤውና እርገቱን፣ ሶስተኛውን እጅግ ታላቅ ይሆናል የሚለው በክብር ማድረጉን በክብር መምጣቱን የከበረ ይሆናል ብለው ይናገሩለታል። ሐዋርያው ጳውሎስ ስለ ጌታችን ሲናገር ትዝ ይላችኋል ብዬ አስባለሁ። ፊልጵስዩስ መጽሐፍ ምዕራፍ 2 ላይ በእግዚአብሔር መልክ ሲኖር ሳለ ቀጥሎ በእግዚአብሔር መልክ ይኖር የነበረ ከእግዚአብሔር ጋር መተካከል የነበረው እርሱ በምስሉም እንደ ሰው ተገኝቶ ራሱን አዋረደ። ቀጥሎስ ለሞትም ይሄውም የመስቀል ሞት እንኳን የታዘዘ ሆነ። ኢየሱስ ከእንዲህ ያለ ከፍታ እንዴት እንደወረደ ይነግረናል። ቁጥር 14 ሲነግረን እንዲህ ይላል። አሁን እነሆ ባሪያ የተባለለት ነው፣ ከፍ ከፍ ይላል፣ እጅግም ይከብራል የተባለለት ባሪያ ምን አይነት ገጽታ ይዞ የመጣ ይሆን? ፊቱ ከሰው ሁሉ ይልቅ መልኩም ከሰው ልጆች ይልቅ ተጎሳቁሏልና ብዙ ሰዎች ስለ አንተ እንደ ተደነቁ እንዲሁ ብዙ አሕዛብ ያስደንቃል። የመጀመሪያውን ሰምተን
የከበረ ነው፣ ከፍ ከፍ ያለ ነው፣ እጅግ የሚከብር ነው የሚለውን ሰምተን ፊቱ ከሰው ሁሉ ይልቅ መልኩም ከሰው ልጆች ይልቅ ተጎሳቅሏልና። እንዴት አይነት ተቃርኖ ነው ኢሳይያስ የሚነግረን! እንዴት አይነት ሰፊ ልዩነት ይነግረናል! ይህ የእግዚአብሔር ባሪያ፣ ይህ የከበረው ክርስቶስ መሲህ እግዚአብሔር ወልድ ሲመጣ ሰው ሁሉ ሚልለት የተጎሳቆለ በኢየሱስ ጎስቋላ ሆኖ አይደለም። እሱማ የውበቱ ቃላት ሊሸከሙት የማይችለው የውበት መደምደሚያ ሞገሱ ድምፁ የሚያስፈራ ትዝ ይላችኋል። ዮሐንስ በራእይ መጽሐፍ ሲመለከተው ውበቱ የዘረረ መልክ ያለው ግን ሰዎችን ለማዳን ሲመጣ በዛ መልክ በዛ ቁመና አይደለም የመጣው። ከሰው ሁሉ ይልቅ የተጎሳቆለ እዚህ ቤት ቢገባ ፊት ወንበር ማናስቀምጠው ለመጨበጥ ማንደፍረው አይነት ማንነት ይዞ ነው የመጣው። ምን አይነት ትህትና! ምን አይነት ራስን የማዋረድ ጥግ ነው! ያስደንቃል ደግሞ ይላል። ስለዚህ ብዙ አሕዛብ ይደነቃሉ። አይሁድ ብቻ አይደለም፣ ከኪዳኑ ሩቅ የሆነው ሕዝብ እኔና እናንተ ተደነቅንበት፣ ተገረምንበት። ይሄ ያስደንቃል፣ ብዙ አሕዛብን ያስደንቃል የሚለው ቃል ሁለት ትርጉም አለው። አንዳንዶች ይሄ ያስደንቃል የሚለው የአማርኛችን ቋንቋ ስለ አግራሞት ይናገራል። በኦሪጂን ቋንቋው እንደዛ ነው። አንደኛው አግራሞትን ነው፣ አንደኛው ደግሞ ማንጻትን ነው የሚናገረው። ብዙ ሕዝብን ያነጻል፣ አሕዛብን ይቀድሳል። ከአውዱ አንጻር ስንመለከተው ይህ መሲህ ብዙ አሕዛብን የሚያነጻ ብዙ አሕዛብን የሚቀድስ የኃጢአት ይቅርታን የሚያስገኝ ነው የሚል እግረ መንገዱን ሊቀ ክህነቱን መስዋዕትነቱን ይነግረናል ኢሳይያስ። ያልተነገረላቸው ያያሉ፣ እኛ ያልሰሙትም ያስተውላሉ። ነገስታትም ስለ እርሱ አፋቸውን ይዘጋሉ። ሐዋርያው ጳውሎስ በቅናት ይህንን ቃል ወስዶ ኮት አድርጎት በሮሜ መጽሐፍ ምዕራፍ 15 ቁጥር 20 አካባቢ እንዲህ ይላል፣ እንዲሁም በሌላ መሰረት ላይ እንዳልሰራ ካለ በኋላ የክርስቶስን በተጠራበት ስፍራ ሳይሆን ወንጌልን ለመስበክ ተጠራው ካለ በኋላ ነገር ግን ኮት አድርጎ ስለ እርሱ ያልተነገረላቸው ያያሉ፣ ያልሰሙትም ያስተውላሉ ተብሎ እንደተጻፈ ነው ብሎ ኮት አድርጎ የሐዋርያው ቅናት ለአሕዛብ መጠራቱን ይናገርበታል። ነገስታት አፋቸውን ይዘጋሉ፣ ይደነቁበታል። ኢየሱስ ክርስቶስ የመጣው አመጣጥ ከነገስታት አይደለም፣ ግን በቀኑ መጨረሻ አንድ ምን ጠብቀው ቀን አለ። ጌታችን ሲመጣ ምላስ ሁሉ ጌታ እንደሆነ የሚናገርለት ቀን፣ ጉልበት ሁሉ የሚንበረከክለት ቀን፣ ሁሉም ሰው ከአሜሪካ ራሽያ ሁሉ ጸጥ የሚልበት ቀን፣ ይህም በሰማይና በምድር ከምድር በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ጌታ እንደሆነ ይመሰክር ዘንድ ነው ብሎ ሐዋርያው በፊልጵስዩስ መልእክቱ ምዕራፍ 2 ከቁጥር 10 እስከ 11 ይናገራል። እንዲህ እየተናገረ ይመጣና ኢሳይያስ ደግሞ ሌላ መደነቅ ውስጥ ይገባል፣ ሌላ አግራሞት ውስጥ ይገባል። 53ኛው ምዕራፍ ቁጥር 1 ላይ የሰማነውን ነገር ማን አምኗል? የእግዚአብሔርስ ክንድ ለማን ተገልጧል? የሰማነው ነገር ማይታመን ነገር ሰማን፣ ያልተለመደ ነገር አደመጥን። ይህ ባሪያ እጅግ ከፍ ከፍ ያለው ባሪያ ከሰው ሁሉ ይልቅ ምስኪንና የተጎሳቆለ ሆኖ የሚመጣው ባሪያ ስለሱ ስንሰማ ማይታመን። ድሮ የቲቪ ፕሮግራም ነበር አይደል? ብታሙትም ባታሙትም አይነት እንደዚህ አይነት አመጣጥ ነው የሚመጣው። ማን ያምናል? አሁን ይሄ እንዴት የእግዚአብሔር ክንድስ ለማን ተገልጧል? የእግዚአብሔር ክንድ የሚለው የእግዚአብሔር የአድኖት ስራ፣ የድነት ስራ፣ የታዳጊነቱን ስራ የሚናገር ሐሳብ ትዝ ይላችኋል አይደለም? እግዚአብሔር አምላክ ከግብፅ ሀገር ከፈርዖን ባርነት እስራኤልን በገዛች ክንዱ ከፍ ባለችም እጁ እንዴት ነፃ እንዳወጣቸው አሁን ምነግራችሁ ነገር ይላል ኢሳይያስ ማይታመን ለዓይንና ለጆሮ እንግዳ የሆነ ነገር ነው ማወራችሁ ይላል። እንዴት? በፊቱ እንደ ቡቃያ ከደረቅ መሬት እንደ ስር አድጓል፣ መልክና ውበት የለውም። አሁን ምነግራችሁ ነገር ለዓይንም ለጆሮም እንግዳ የሆነ ነገር የሚያስደንቅ ነገር ነው ምነግራችሁ። ምን? በፊቱ እንደ ቡቃያ ከደረቅ መሬት እንደ ስር አድጓል፣ መልክና ውበት የለውም። ይደግሟል የቅድሙን ሐሳብ። ባየነውም ጊዜ እንወደው ዘንድ ደም ግባት የለውም፣ ግርማ ሞገስ የለውም፣ እንደኛ ኮትና ከረባት የለውም።
ቡቃያ ሳር አይታችሁ ማታስተውሉት ኢየሱስን አመጣጡ ምን አይነት ትህትና የሞላው መሆኑን ይናገራል። እንደምታውቁት ጌታችን ኢየሱስ ክርስቶስ የተወለደው የት ነው? በቤተልሔም። የት? በበረት በግርግም። እንዲህ አይነት ትህትና። ኢየሱስ የት ነው ያደገው? ናዝሬት። ደቀ መዛሙርቱ እንኳን ሲነጋገሩ ከናዝሬት መልካም ነገር ይወጣል ብለህ ነው የተባሉለት ሰፈር ነው ያደገው። ኢየሱስ አሟሟትም ራሱ ቅድም ለተና የመስቀል ሞት ምንድነው? ትህትና። አይሁዳውያን እንደዚህ አይነት መሲህ አይገባቸውም። እንደዚህ አይነት መሲህም አልጠበቁም። የጠበቁት መሲህ በፈረስ ላይ ተፈናጦ በብረትና በሰይፍ እያጋደመ ጠላታቸውን የቀደመችውን ኢየሩሳሌም ወይም ደግሞ እስራኤል እንዲመልስላቸው ነበር ናፍቆታቸው። ይሄስ በረት የተወለደ፣ ይሄስ ናዝሬት ያደገ፣ ይሄስ በመስቀል የሞተ የድሃና የድሃ ወዳጅ የሆነ ቀራጭ ሊቀርበው ማያፍር ይሄ እንዲህ አይነት መሲህ አይጠበቅም። እንደ ሳር እንደ ቡቃያ ሆኖ ትኩረት በማይሰጥ መንገድ መጣ። እናመልከው ኢየሱስ እንዲህ አይነት የትህትናን ጥግ የታችነት ወለሉን ያየ ነው። እቺ ዓለም ለሱ ስፍራ ነበራትም። ሲመጣ በረት ተቀበለችው። ሲኖር እንኳን ለሰው ልጅ ምን የለው ማለት ራሱን የሚያስጠጋበት የለውም። የዓለማት ገዢና ፈጣሪ እርሱ እዚህ ምድር ላይ ቦታ አጣ። የመጣበት አመጣጥ ለማዳን ስለነበር መልክ ውበት የለውም። ኢየሱስን አይተን በቁንጅና ምንለው አይደለም። ግርማ ሞገስ የለውም። አንዳንድ ጊዜ ይሄ የክርስቶስ ኢየሱስን ፊልም የሰሩልን ሰዎች ኢየሱስ ከደቀ መዛሙርቱ ይለያል። ጸጉሩ የተተኮሰ ነው የፊልሙ ኢየሱስ። ጺሙ በደንብ እንትን ያለ ነው። ከጴጥሮስን ተለያለ። የሆነ ጎስቆል ያለ ሰው ነው ወይም ቸኮል አድርገውት ኢየሱስ በቀሱ ያኛው የፊልሙ ኢየሱስ አይደለም። እዚህ ጋር የምናየው ከነሱ ጋር ተመሳሳይ። ለዚህ ደግሞ ማስረጃ ትዝ ይላችኋል። ይሁዳን የፈለጉበት ምክንያት ከደቀ መዛሙርቱ ጋር በደንብ ስለሚመሳሰል እኔ ሄጄ ምስመው ነው ብሎ ነው የሰጣኝ። ስለዚህ አይለዩትም ማለት ነው። ቪአይፒ አይደለም ኢየሱስ ማለት ሰው የሆነች ነገር ፍራንካም ሲቆጥር ትምህርትም ሲጨምር እብጥ ማለቱ አይቀርም። የምድር የሰማይ ጌታ ከጴጥሮስ ጋር ተመሳስሎ አባባልም አለ አይደለም። ልብ ያብጦ ያለ ቁመቴ አላስገባኝ ያለ የገዛ ቤቴ። ኢየሱስ ግን ፍጹም ትሁት ነው። አይተነው የምንወደው ቁንጅና ምንለው አይነት ከፊልሙ ፈጽሞ የተለየ። የፊልሙን ኢየሱስ አውጡት በጌታ። ቀጥሎ ይነግረናል። የተናቀ ነው። ውበትና ደም ግባት አለመኖር ብቻ ሳይሆን የውበት መደምደማ የነበረው እርሱ መልክ ውበት ሳይኖረው መጥቶ የተናቀ ከሰውም የተጠላ፣ ቀጥሎስ የሕማም ሰው ደዌንም የሚያውቅ ነው። የተናቀ ይህ የሚባል አይነት የተጠላ ልንቀበለው። ይሄ ሁሉ የእኛን ልብ ያሳያል። ብዙ ሰው ኢየሱስን እንዲሞት ምክንያቱ ምንድን ነው? እንዴ አይሁዳውያን፣ እንዴ ሮማውያን፣ በድምሩ የሰው ልጅ ነው። እኛም በቦታው ብንገኝ ከነሱ የተለየን አይደለም። የተናቀ ነው። ናቁት። አስባችሁታል? ምድርን የሰራውን እርሱን፣ ሰማይን የዘረጋውን እርሱን፣ የሰራው እጁ ያበጃቸው ናቁት፣ ጠሉት። የሕማም ሰው ነው፣ የታመመ ነው፣ ተቀስፎ የሚሄድ ነው። ኢየሱስ በወገኖቹን የተከዳው የእርሱ ወደ ሆኑት መጣ። ወደ ገዛ ወገኖቹ አልተቀበል ሄር አንፈልግም አሉት። አሁን እናንተ ያደጋችሁበት አሁን እኛ ሀገር ብሔርተኝነት በጣም ስለሚቀነቀን አንተ ከኛ ወገን አይደለም ቢባል ሰው መግቢያም ይጠፋው ይመስለኛል። ኢየሱስ እንደዛ ነው የሆነው። ሊቀበሉት አልፈለጉም። ሬድ ካርፔት አላነጠፉለትም። የሕማም ሰው ኢየሱስ ታማሚ ሆኖ ሳይሆን ሕመማችንን ተሸክሞ ነው።
እሱማ መድኃኒት ነው። እሱማ ፈውስ ነው፣ ጠገን ነው። ግን የኛን ህመም ይሄ ኢየሱስ እንዲሆነ ሲባል የኃጢአትን አስከፊ ገጽታ ያሳያችሁ። ኃጢአት ኢየሱስን እንዲጠላ አድርጎታል። እሱ ግን እኛ እንዲህ ነው የቆጠርነው፣ እንዲህ ነው የተመለከትነው። የኛ መነጽር እሱ የተጠላ የተናቀ የህማም ሰው። እሱ ግን ምን አደረገልን? በእውነት ደዌያችንን ተቀበለው፣ ህመማችንን ተሸክሟል። እኛ ጠላ ነው፣ ናቅ ነው፣ የህማም ሰው ነው አልነው። እርሱ በእውነት የኃጢአት ደዌያችንን የከረፋው ያ ማንነታችንን በደላችንን ከእግዚአብሔር የለየንን በሽታ ደዌ ተሸከመው መስቀል ላይ። መስቀል ላይ ብቻ አይደለም፣ በምድር ሲመላለስ የኖረው ለዚህ ጉዳይ ነበር። የኛ ምላሽስ? እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ እሱ ስለኛ እኛ ስለሱ ምናየው እይታ ይልካል። ይሄ እግዚአብሔር የቀሰፈው ነው፣ ከእግዚአብሔር የተጣላ ነው ይሄስ አልነው ይላል። ይሄ ነው የኛ አዳኝ፣ ይሄ ነው የኛ ታዳጊ። እኛ ፊት ስንነሳው እሱ እጁ ለቅፍ ተዘረጋ። እኛ ምንለው የሰው ልጅ በሙሉ እኛም በቦታው ብንገኝ ብያለሁ ቅድም። ይሄንን እሱ ግን ደዌያችንን ተቀበለ። ትዝ ይላችኋል ጌታችን በዮርዳኖስ ወንዝ ሊጠመቅ ሲመጣ ጸሐፊ ዮሐንስ መጥምቁ ዮሐንስ ያሉት፣ በነገውም ዮሐንስ ኢየሱስ ወደ እርሱ ሲመጣ አይቶ እንዲህ አለ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ፣ ለኃጢአት ሞተን ለጽድቅ እንድንኖር እሱ ራሱ በስጋው ኃጢአታችንን በእንጨት ላይ ተሸከመ ይላል ጴጥሮስ በአንደኛ ጴጥሮስ መጽሐፉ በሁለተኛው ምዕራፍ በ24ኛው ቁጥር። ጳውሎስ በገላትያ መጽሐፉ ምዕራፍ 3 ቁጥር 13 ላይ በእንጨት የሚሰቀል ሁሉ ቅድም እንደተናገርኩት ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለ እኛ ርግማን ሆኖ ከሕግ ርግማን ዋጀን። ክብር ለስሙ ይሁን፣ ስሙ ይቀደስ። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችን ደቀቀ፣ የደህንነታችን ተግሣጽ በእርሱ ላይ ነበረ። ሰው ከዘፍጥረት ምዕራፍ 3 ጀምሮ በእነዚህ በሁለት በደሎች ውስጥ በእነዚህ በሁለት ኃጢአቶች ውስጥ የገባ ነው። ትዝ ይላችኋል እግዚአብሔር ያስቀመጠውን መርህ ተላልፈው ወደቁ። ደግሞ በግብር ኃጢአታችን ውስጥ እግዚአብሔርን እየበደልን ምንኖር ጳውሎስ እንደሚነግረን በኤፌሶን መጽሐፍ ምዕራፍ 2 ላይ በበደላችንና በኃጢአታችን ሙታን ነበርን ካለ በኋላ የገዛ የልቦናችንን ፈቃድ እያደረግንና ምንኖር ምንመላለስባቸው ነበርን። እርሱ ስለ መተላለፋችን ቆሰለ፣ ስለ በደላችን ደቀቀ፣ የደህንነታችን ተግሣጽ በክርስቶስ ኢየሱስ በመስቀል ላይ የሰራው የእግዚአብሔር ቁጣ እርሱ ላይ ሲያርፍ ለኛ ግን ደህንነት ታደለ፣ ለኛ ግን የኃጢአት ይቅርታ ተሰጠን፣ ምህረት አገኘን፣ ልጆች ተባልን። እግዚአብሔር የጽድቅ ቁጣውን በእርሱ ላይ አነደደው። የእግዚአብሔር ኃጢአትን የመቅጣት ቁጣው ረካ፣ ለኛ ማስተሰሪያ ሆነልን። ኢየሱስ ስም ብሩክ ይሁን። ቁስል ፈውሶ አያውቅም። በዚህ ያላችሁ ሐኪሞች ልትነግሩኝ ትችላላችሁ። ቁስል አድኖ አያውቅም። የኢየሱስ ቁስል ግን ፈዋሽ ነው። የኃጢአት ደዌያችንን ፈወሰው። ጴጥሮስ እንዲህ ገና ይነግረናል። አንደኛ ጴጥሮስ ምዕራፍ 2 ከቁጥር 22 እርሱም ኃጢአት አላደረገም፣ ተንኮልም በአፉ አልተገኘም፣ ሲሰድቡት መልሶ አልተሳደበም፣ መከራን ሲቀበል እያንዳንድሽ አይደለም አልዛተም፣ ነገር ግን በጽድቅ ለሚፈርደው ራሱን አሳልፎ ሰጠ። ለኃጢአት ሞተን ለጽድቅ እንኖር እርሱ ራሱ በስጋው ኃጢአታችንን በእንጨት ላይ ተሸከመ። ይደግመዋል የኢሳይያስን ሐሳብ፣ በመገረፉ ቁስል እኛ ተፈወሰ። ይሄ ነው የኛ አዳኝ፣ ይሄ ነው የኛ ታዳጊ። ሰዎች እንዴት ነበሩ? እንዴትስ ነበር ይመላለሱ የነበረው ከተባለ እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን።
እረኛ የሌለው በግ ነበርን። ወደ ሞት የሚነዱ የሚሮጡ ወደ ተኩላ አፍ የሚቸኩሉ ነበርን። ጠፋን። ከኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። እዚህ ጋር ደስ የሚል ቃል ይጠቀማል። እግዚአብሔርም የሁላችንን በደል በእርሱ ላይ አኖረበት፣ ጫነበት። በብሉይ ኪዳን የበደል ወይም ደግሞ የስርየት ቀን እንደሚደረገው በግ እግዚአብሔር ኃጢአትን በኃጢአተኛው ምትክ እንደሚሞት እንደዛ በግ ቅድም ዮሐንስ እንደተናገረው የዓለምን ሁሉ ኃጢአት ኢየሱስ ላይ እግዚአብሔር ጫነበት። ኃጢአተኞች ነበርን። ለዛውም እንደ በግ ተቅበዝብዞ የሚጠፋ ወደ ገዛ መንገዱ የሚሄድ አቅጣጫ የሌለው ትርምስምስ ያለ ህይወት ውስጥ የነበርን ኃጢአትን እንደ ጢባ ጢቤ የምንጫወት ነበርን። እንደ እንትን የሚያስገሳን ነበርን። እርሱ ግን እግዚአብሔር አብ የኛን ሁሉ የዓለምን ሁሉ በደልና ኃጢአት በኢየሱስ ላይ ጫነበት። የፍቅር ጥግ፣ የመውደድ ጣሪያ፣ የፍቅር ቁንጮ ይኸው አብ እንዲወደደን የዓለምን ሁሉ ኃጢአት ልጁ እንዲወደደን የዓለምን ሁሉ ኃጢአት በስጋው ተሸከመው። በርካታ ጊዜ ብዙ ሰዎች ኢየሱስ የተወጋበትን ጦር ምን ያህል እንጂ እንደሆነ የተቸነከረበትን ሚስማር ይናገራሉ። የተቸነከረበት ምክንያት ይግባል እንጂ ከሱ በፊትም ከሱ በኋላም ሰዎች እንደዛ ሞተዋል። ብርቅ አይደለም ብያችኋለሁ። ግን ብርቅ የሆነው እሱ ስለኛ መክፈሉ። ጌታ የተመሰገነ ይሁን። ከቁጥር 7 እስከ 9 ያለው ሐሳብ ላይ ቁጥር 9 ላይ ቁጥር 7 ላይ እንደዚህ ይላል። ጌታችን የሆነውን ነገር ጌታችን በአካሉ ብቻ ሳይሆን ህመም ያየው ወይም የተሰቃየው ሄሎሌ ኢሞሽኑም ስነ ልቦናውን መከዳድ የሚያመጣበትን ህመም፣ መሰደብ የሚያመጣበትን ህመም፣ ያን ጽዋ ማዋጥ ዋጥ ማድረግ የሚያመጣበትን ህመም ሲነግረን ተጨነቀ። ጭንቀት ማያውቀው እርሱ ተሰቃየም፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቾችን ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። ተጨነቀ። ትዝ ይላችኋል ጌታችን በጌተሰማኒ በዛ በአትክልት ስፍራ ማቴዎስ ወንጌል ምዕራፍ 26 ከቁጥር 36 እስከ 39 ያለው ሐሳብ ላይ በዚያም ጊዜ ኢየሱስ ከነርሱ ጋር ጌተሰማኒ ወደምትባል ስፍራ መጣ። ደቀ መዛሙርቱም ወዲያ ሄጄ ስጸልይ ሳለው በዚህ ተቀመጡ አላቸው ካለ በኋላ ጴጥሮስም ሁለቱም የዘብዴዎስ ልጆች ወስዶ ካለ በኋላ ጌታ የሆነውን ሲነግረን ሊያዝን ሊተግስም ጀመር። ኢየሱስ ቁጥር 38 የመጀመሪያው ነው። ነፍሱ እስከ ሞት ድረስ እጅግ አዘነች። ኢየሱስ እንዲህ ብሎ ጸለየ፣ አባቴ ቢቻልስ ይቺ ጽዋ ከእኔ ትለፍ። የዓለምን ሁሉ ኃጢአት ዋጥ ማድረጉ ቢያልፈኝ ይሻላል ያስባለው ህመም ኢየሱስ ሚስማር ፈርቶ አይደለም። ኢየሱስ ጦር ፈርቶ አይደለም። የዓለምን ሁሉ ኃጢአት በአንድ አካል ላይ ማስቀመጥ። ማንኛውም ብሩሹን አንስቶ ሚስል፣ ማንኛውም ብዕሩን አንስቶ የሚጽፍ ሰው፣ ማንኛውም ስክሪፕት አዘጋጅቶ ፊልም የሚሰራ ሰው የዓለም ሁሉ ኃጢአት ምን እንደሚመስል በአእምሮአችንና በአይናችን ሊከስት አይችልም። ኢየሱስ ግን ታውቆታል። አፉን አልከፈተም ይላል። ትዝ ይላችኋል ኢየሱስ በማቴዎስም በአራቱም ወንጌላት ውስጥ ሲጠየቅ እሱ ራሱ መልስ የሆነ ጌታ የካህናት አለቆች ሽማግሌዎችም ማቴዎስ ወንጌል ምዕራፍ 27 ላይ ከቁጥር 12 ሲከሱት ምንም አልመለሰም። እየከሰሱት እኮ ነው። ማናችሁም እንዲህ እንዲያደርጋል እንዲህ እንዲያደርግ እኔ ምናምን እንላለን አይደለም። በሐሰት እየተከሰሰ የመጣው ለዚህ ጉዳይ ስለሆነ ዝም። 14ኛው ቁጥር ላይ ገዢውም እጅግ እስኪደነቅ ድረስ አንዲት ቃልስ እንኳን አልመለሰለትም። አስደቸው በዝምታው እንደ በግ ዝም። ጸጉሩ እንደሚነሳበት በግ ዝም። በማስጨነቅ በፍርድም ተወሰደ። ኢፍትሃዊ ፍርድ ተደረገበት። ስለ ሕዝቡ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልድ ማን አስተዋለ? ማንም። ስለ ሕዝብ ኃጢአት ትዝ ይላችኋል ጌታችን በመስቀል ላይ ተንጠልጥሎ አላፊ አግዳሚ አንገቱን እየነቀነቀ የተረገመ ነው እያለው ግን እሱ ስለሚሉት ሰዎች ኃጢአት ዋጋ ከፈለ።
ይህ ነው ከኋላው የምንከተለው ኢየሱስ ክርስቶስ ሞቶልን ነው ገና ነፍሱን ሰጥቶ። ኢየሱስ ታሞ አይደለም የሞተው። ኢየሱስ ሸምግሎም እድሜ አይደለም የገደለው። ልክ እንደ ፋሲካው በግ ትዝ ይላችኋል ዘጸአት ምዕራፍ 12 ላይ የአንድ ዓመት ተባት በግ ሳይታመም ተፈትኖ እንደሚሞት እንደዛ ይህ የ33 ዓመቱ ጎረምሳ እንደዛ ነው የሞተልን። ያ የፋሲካው በግ ደሙን በግበኑ ላይና በመቃኑ ላይ ለቀቡ ሰዎች ድነት እንደሆነ ኢየሱስ በሱ ለሚያምኑት ድነት ለመሆን ነው የሞተው። ከክፎች ጋር መቃብሩን አደረጉ፣ ከባለጠጎች ጋር ሞቱ ሆኗል። ግፍንም አላደረገም ነበር፣ በአፉም ተንኮል አልተገኘበትም ነበር። በጥንቱ ዓለም በመስቀል ላይ የሞቱ ሰዎች የወንጀለኞች መቃብር ውስጥ ሄደው ነው የሚቀበሩት። ኢየሱስ ግን እንደዛ አልሆነበትም። በአዲሱ መደበኛ ትርጉም በጣም ግልጽ ያደርገዋል። ከባለጠጎች ጋር ተቀበረ፣ ወንጀለኞች መካከል ገብቶ ወንጀለኛ ተብሎ ተቆጥሮ። ክብር ለስሙ ይሁን። ምን ያህል ክርስቶስን ሞቱን ዘግናኝ በሆነ መንገድ ሳይሆን ምክንያቱን እንድታውቁ እየጣርኩ እንደሆነ አላውቅም። እግዚአብሔር በደዌ ያደቀው ዘንድ ቁጥር 10 ፈቀደ። ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል፣ እድሜው ይረዝማል። የእግዚአብሔር ፈቃድ በእጁ ይከናወናል። ይህ ባሪያ እግዚአብሔር በደዌ ያደቀው ዘንድ የእግዚአብሔር ፈቃድ በመሲሁ ላይ ስለ ኃጢአተኞች ይደቅ ዘንድ ነፍሱን ስለ ኃጢአት መስዋዕት እንዲያደርግ ነው። በመጽሐፍ ቅዱሳችን ውስጥ ስለ በደል የሚቀርበው መስዋዕት ይቃጠላል። መሲሁ በዛ ሐሩር በሞላበት ምድረ በዳ ላይ በተራራው ላይ ስለኛ ኃጢአት እንደዛ እንደ በደል መስዋዕት ደቋል። እግዚአብሔር ኃጢአትን በርሱ ቀጥቷል፣ ለኛ ምህረትን ሰጥቷል። ኢየሱስ የሞተበትን ፍሬ ዘሩን ያያል። ይሄ ሁሉ የሱ የፍቅሩ ምርኮኛ የበደል ኃጢአቱን ኢየሱስ ያጠበለት የሱ ምርኮኛ እድሜው ይረዝማል። እሱ አልፋና ኦሜጋ ነው፣ ፍጻሜ የሌለው ነው። ከነፍሱ ድካም ብርሃንን ያያል፣ ደስም ይለዋል። ጻድቅ ባሪያዬ በእውነት ብዙዎችን ያጸድቃል፣ ኃጢአታቸውን ይሸከማል። ኃጢአተኛ በእግዚአብሔር ፊት እንዴት ይጸድቃል? በዚህ ባሪያዬ ያመነ ይድናል። እግዚአብሔር ኃጢአተኛን እንዴት አጸደቀ? ኃጢአተኛውን እንዴት ተቀበለው? ኢየሱስ መካከለኛ ሆኖ ገብቶ እዚህ መድረክ ላይ ተናግሬዋለሁ፣ ወይም ሌላ ቦታ ተናግሬዋለሁ። በኢየሱስ ክርስቶስ በዛ በጨቀየው በደም በተበላሸው ማንነት ውስጥ እግዚአብሔር እጁን እንደዘረጋ ይመስለኛል። እንታረቅ ያለ ይመስለኛል። አጸደቀን፣ ቤዛ ሆነልን፣ ዋጀን፣ የራሱ አደረገን። ክብር ለስሙ ይሁን። ስለዚህ እርሱ ብዙዎችን ይወርሳል። ብዙ ነገሮችን እየዘለልኩ ነው የሚሄድ። ብዙዎችን ይወርሳል፣ ከኃያላን ጋር ምርኮ ይካፈላል። ነፍሱን ለሞት አሳልፎ ምን ብሏል? ሰጥቷልና። ከአመፀኞችም ጋር ምን ብሏል? ተቆጥሯልና። እርሱ ግን የብዙ ሰዎችን ኃጢአት ተሸከመ፣ ስለ አመፀኞችም ማለደ። መካከለኛ ሆነ፣ ድልድይ ሰራ። እግዚአብሔርና ሰውን ለይቶት የነበረውን የኃጢአት ጋፕ ኢየሱስ መካከለኛ ሆነልን፣ አስታራቂያችን ሆነ። ስሙ ብሩክ ይሁን። ይህ ነው የኛ መሲህ፣ ይህ ነው አዳኛችን። ይህንን ገድሉን እንናገራለን። አንድ መዝሙር አለ አይደለም? ያልተወለድኩም በርግጥ ግን ዝም አልልም አወራለው ታሪኩን፣ ዝም አልልም አወራለው ገድሉን፣ ሞቱን ትንሣኤውን ዳግመኛ ምጽአት። ወንጌላችን ይሄ ነው። ድል አደረገ መሲሁ በሞቱ። ኃጢአት ተሸነፈ፣ ሰይጣን ተሸነፈ፣ ዓለም ተሸነፈች። ኢየሱስ ሽንፈት በሚመስል መንገድ ሁሉን ድል አደረገ። መካከለኛ ሆኖ፣ አስታራቂ ሆኖ፣ አማላጅ ሆኖ ድልድዩን ሰርቶ ፈጸመው ድነታችንን። ለዚህ ነው በክርስቶስ ብቻ ነው ድነት ያለው።
አሜን ትላላችሁ? በኢየሱስ ብቻ በጸጋው ብቻ ይህንን ሥራ በማመን ብቻ አንደርብበትም። በሱ ላይ መደመር የሚባል ነገር አይሰራም። በኢየሱስ ላይ ጳውሎስ እንደተናገረ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ አንድ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ ነው። 4 ነጥብ። ራእይ መጽሐፍ ምዕራፍ 5 ቁጥር 9 እንዲህ ይላል። ስለ 7ቱ ማህተም መፈታት የሚናገር ክፍል ነው። መጽሐፉን ትወስድ ዘንድ ማህተቦቹንም ትፈታ ዘንድ ይገባሃል፣ ምክንያት ታርዳሃልና። ቀጥሎስ በደምህም ለእግዚአብሔር ከምን ሁሉ? ከነገድ ሁሉ፣ ከቋንቋም ሁሉ፣ ከወገንም ሁሉ፣ ከሕዝብም ሁሉ ሰዎች ምን ብለህ ዋጅተህ ለአምላካችን መንግሥትና ካህናት የሆኑ ዘንድ አደረካቸው፣ በምድርም ላይ ይነግሳሉ እያሉ አዲስ ቅኔን ይዘምራሉ። እና ይህንን መሲህ እንዲህ ስላደረገልን ምን እናደርገዋለን? እንዘምርለታለን። በጉራግኛ እንዘምርለታለን፣ በአማርኛ እንዘምርለታለን፣ በተገኘው ቋንቋ። ምክንያቱም እዚህ ውስጥ የሆነ ብሔር ሰብስበ መጥቶ አይደለም እዚህ የተገናኘ ነው። የመሲሁ ደም ነው ያገናኘን። እናምልከው፣ ወርሺፕ እናድርገው፣ እናክብረው፣ እናድንቀው፣ እንደመን በሱ መገረማችን ኢየሱስ ይሁን። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 14 የክርስቶስ ፍቅር ግድ ይለናልና፣ ምክንያቱም አንዱ ስለ ሁሉ እንደሞተ እርግጠኞች ሆነናል። ከዚህ የተነሳ ሁሉ ምን አሉ? ሞተዋል። ኢየሱስ ሞቶልኛል ብቻ ሳይሆን እኔም ለኢየሱስ ሞቼለታለሁ፣ ለኃጢአት ሞቻለሁ የሚልን ማሰብ አለብን። በሕይወት ያሉት ለሞተውና ከሙታን ለተነሳላቸው እንጂ ከእንግዲህ ለራሳቸው እንዳይኖሩ እርሱ ስለ ሁሉ ሞተ። አሁን ስለ እንዳትኖሩ ስለ እሱ ኑሩ ነው የወንጌሉ መልእክት። ኢየሱስ ሞተልን፣ አዳነን፣ አዎ እናመልኳለን፣ አዎ። ቀጥሎስ ለእርሱ ነው የምኖረው። ብዙ ጊዜ ለራሳችን ጎል በማስቆጠር የምንኖር ሰዎች እንደሆነን ገምታለሁ ነው ያልኩት፣ በኋላ ነገር እንዳፈልግ። ግን ለሞተልን ለእርሱ እንድንኖር ጌታ ጸጋ ያብዛል። ኢየሱስ ሞቶልኛል፣ አዎ። አመልከዋለሁ፣ አዎ። ለሱ ኖራለሁ፣ አዎ። ስለሱ ደግሞ እመሰክራለሁ። እኛ የክርስቶስ እንደራሴዎች ነን። እኛ የክርስቶስ ልብ ያለን ነን። ክብር ሁሉ ለጌታ ይሁን። ቆመን እንጸልይ።